ቦልና የኔክሰስ ፎረም ፎር ሪሰርች ኤንድ ኤክስኪዩቲቭ ዳይሬክተር የሆነው ብስራት ለሜሳን በፓናል ኦፍ ኤክስፐርት ጠያቂነት ጥያቄዎቻቸውን ለአቶ ጌታቸው እንዲያቀርቡ የተመረጡ ናቸው። ብስራት ለሜሳ በመድረኩ ላይ ድጋፋቸውን ለመንግስትና ለአቶ ጌታቸው በማሳየት የመድረኩን ግለት በተወሰነ ደረጃ ረገብ ለማድረግ ሙከራዎችን ሲያደርጉ ታይተዋል። በሌላ አቅጣጫ ደግሞ ጸዳለ ለማና ፕሮፌሰር ኬቲል ትራምቮል ልክ እንደ ሄድ ቱ ሄድ ፕሮግራም አዘጋጅ መሃዲ ሐሰን ለአቶ ጌታቸው ፈታኝ ያሏቸውን ጥያቄዎች ያቀረቡበት ጥበብ የተሞላበት ስልትም ጎላ ብሎ ታይቷል። በዚሁ የሄድ ቱ ሄድ ትንቅንቅ ጋዜጠኛው መሃዲ ሐሰን የቤት ስራውን በሚገባ ሰርቶ የገባ መሆኑን አሳይቷል። ጥያቄዎቹ ግልጽ፣ እጥር ምጥን ያሉና በመልስ ሂደት ውስጥም ተጠያቂው መፈናፈኛ እንዲያጣ በሚያደርግ መልኩ በተከታይ ጥያቄዎች ወይም ፎሎ አፕ ኩዌስችንስ የሚያጣድፍ ነው። አቶ ጌታቸውም ይሄው ትንፋስ የሚያሳጣና በአናቱ የሚከታተል የጥያቄ ናዳ ገጥሟቸው ታይቷል። እሳቸውን የመድረኩን ግለት ከፍ በሚያደርግ መልኩ ምላሻቸውን ሰጥተዋል። አቶ ጌታቸው ለተጠየቋቸው ጥያቄዎች ተገቢ ነው ያሏቸው ምላሾች ቢሰጡም በህይወታቸው ከሰጧቸው ቃለ ምልልሶች እጅግ ፈታኝ ነው ብሎ ሊይዙት በሚችሉት ፕሮግራም ላይ ተገኝተዋል ማለት ይቻላል። በሌላ አቅጣጫ አቶ ጌታቸው ከጋዜጠኛው ከፓናል ኦፍ ኤክስፐርትስ እና የአዳራሹ ታዳሚ የቀረቡላቸውን ጥያቄዎች በሙሉ ምላሽ ለመስጠት ያደረጓቸው ጥረቶች በብዙዎች አድናቆትን አትርፎላቸዋል። ይህ ዋናው ቃለ ምልልስ ከመለቀቁ በፊት ከቀናት በፊት ተቀነጫጭበው የቀረቡት የቃለ ምልልሱ ክፍሎች ላይ በርካታ አስተያየቶች መሰጠታቸው ሙሉ ቃለ ምልልስ ሲለቀቅ የሰዎች ትኩረት ባልሰሙት ሀሳብ ላይ ያረፈ ሆኖ ታይቷል። በቅንጭብጫቢው ቃለ ምልልስ አቶ ጌታቸው ነጥብ ጥለዋል ያሉ ሰዎች ሙሉውን ቃለ ምልልስ ሲሰሙ ከቀደመው ሀሳባቸው ብዙም ፈቀቅ ብለው ባይታዩም ቢያንስ ግን ከቀደመው ጊዜ ለዘብ ያለ እይታ ኖሯቸው ታይተዋል።